ማንነት ማወቅ ማለት ነው። እና ምንድነው በክርስቶስ ኢየሱስ ዳግመኛን ስንወለድ እኛ አዲስ ማንነት አለን። ሰው ማንም በክርስቶስ ቢሆን አዲስ ፍጥረት ነው አለ። አሮጌው ሁሉ አልፏል፣ እነሆ ሁሉ ነገር አዲስ ሆኗል። ሚንስ አዲስ አይዴንቲቲ ተሰጠን ማለት ነው። አዲስ የሆነ ነገር ውስጥ ጌታ አስገባን። ያ ደግሞ በዛ እንድንመላለስ ነው የሚያስፈልገው። በምናውቀው ወይ ካልቸራችን በሰጠን ወይ ባደግንበት ወይ ባለን ኢንፎርሜሽን ሳይሆን ከአሁን በኋላ ጌታን ሰው ካገኘ በኋላ መመላለስ ያለበት የእግዚአብሔር ቃል በሚለው የእግዚአብሔር ቃል በሚሰጠው ማንነት ነው። ስለዚህ ለዚህ ደግሞ የእግዚአብሔር ቃል ደግሞ ምንድነው? መጽሐፍ ቅዱስ የእግዚአብሔር ቃል ለኛ የተሰጠ ማንዋላችን ነው። መጽሐፍ ቅዱስ ጌታ እንግዲህ እኛ የእግዚአብሔር ቃል ሲናገር እኛ የእጆቹ ስራ ውጤቶች ነን። ሚንስ እግዚአብሔር አሁን እንደ እንትን አለ፣ ሳምሰንግ ቲቪ አለ። ሳምሰንግ ቲቪ ብራንድድ የሆነ ቲቪ ነው። ሳምሰንግን የሰራው ኦነሩ ሳምሰንግ ቲቪን ሲሰራ ከቲቪው ጋር ያ ቲቪ እንዴት ፋንክሽን እንደሚያደርግ ከዛ ጋር ከቲቪው ጋር የሚመጣ ማኑዋል አለው። ስለዚህ ማኑዋሉ ምንድን ነው የሚናገረው? የሰሪውን ማይንድ ማለት ነው። እና ምንድን ነው የሚሆነው? ያን ቲቪ እንዴት ነው ኦን የምናደርገው? እንዴት ነው ኦፍ የምናደርገው? ያ ቲቪ እንዴት ነው የሚሰራ? ሁሉ ነገር የት ነው የምናገኘው? ማኑዋሉ ላይ ነው። አይ ግን ይሄን ቲቪ እኔ በፈለግኩት መልክ ነው እንዲሰራ የምፈልገው ብንል ግን አይሆንም። ምክንያቱም ያ ሰውዬ ኦነሩ የብራንዱ ኦነር ፕላግ ማድረግ እንዳለብን የቱ ጋር ኦን ሲሆን የቱ ጋር ኦን እንደሚሆን እንዴት አድርገን ቻናል መቀየር እንዳለብን ማኑዋሉ ላይ ጽፎልናል። ስለዚህ ወደ ማኑዋሉ ሄደን በትክክለኛ መልኩ ያንን ቲቪ መጠቀም እንድንችል ማለት ነው። ካልሆነ ግን ማኑዋሉን ካላነበብን ግን ማኑዋሉን ካላወቅን ግን ልናበላሸው እንችላለን እና የተሰራበትን ዓላማ ላንጠቀምበት እንችላለን። ስለዚህ እግዚአብሔር ደግሞ ሰሪያችን ነው። እግዚአብሔር እኛ የእጆቹ ስራ ውጤቶች ነን። ስለዚህ እንድንንቀሳቀስበት ደግሞ ምን ሰጥቶናል? ማኑዋል ሰጥቶናል። ስለዚህ የኛ ማኑዋል ደግሞ ምንድነው? መጽሐፍ ቅዱስ ነው። ማንነታችንን ማወቅ ከፈለግን እኛ ምንድነን? እኛ ማንን? ከምንድን ነው የተሰራ ነው? እንዴት ነው መመላለስ ያለብን የሚለውን ማወቅ ከፈለግን ወዴት እንሄዳለን? ወደ ማኑዋሉ ነው የምንሄደው። ማኑዋሉ ደግሞ የእግዚአብሔር ቃል ነው እና እኛ ምንድነን? የእግዚአብሔር ቃል ያለንን ነን። የእግዚአብሔር ቃል የተናገረንን ነን። ያ ነው በቃ ያ ነው ማንነታችን። ስለዚህ የተለያየ ነገር የተለያየ ዓለም ሊሰጠን የሚፈልግ አይደንቲቲ አለ። ግን የዛ የዓለምን አይደንቲቲ ከወሰድን ዓለም የሚሰጠንን ዓለም የሚናገረንን ወይ በኢንፎርሜሽን ከተመላለስን ከዓለም በምናገኘው ከመጽሐፍ ቅዱስ በሆነ ነገር ከተመላለስን አይደንቲቲ ክራይስ ውስጥ የሚገባው ሰው በዛ ምክንያት ነው። ምክንያቱም ማንነቱን ትቶ ሌላ ማንነት ውስጥ ይገባል ማለት ነው። ስለዚህ የእግዚአብሔር ቃል ሲነግረን አንዱ አይደንቲቲያችን ምንድን ነው አለ። በማቴዎስ 5:14 ላይ ምን ይላል? እናንተ አለ የዓለም ብርሃን ናችሁ። እናንተ አለ አንዱ ማንነታችሁ እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም አለ። ማቴዎስ 5:14 ማለት ነው። ከዛ በኋላ ደግሞ ወደ ኤፌሶን ደግሞ 5:8 ላይ ምን ይላል? ቀድሞ ጨለማ ነበራችሁና አሁን ግን በጌታ ብርሃን ናችሁ። እኛ ቀድሞ ብርሃን አልነበርንም፣ ቀድሞ ጨለማ ነበራችሁና አለ። የቀድሞ ከጌታን ከማግኘታችን በክርስቶስ ኢየሱስ ከመጠቅለላችን በፊት የነበረው አይደንቲቲያችን ጨለማ ነበረ። አሁን ግን ደስ የሚለኝ በጨለማ ነበራችሁ አይደለም የሚለው፣ ጨለማ ነበራችሁ። የእናንተ ማንነታችሁ ራሱ ስናነበው ኤፌሶን 5:8 ላይ ቀድሞ ጨለማ ነበራችሁና አለ። ዩሲ በጨለማም ነበራችሁ አይደለም ያለው፣ ጨለማ ማንነታችሁ አይዴንቲቲያችሁ የቀድሞ የድሮ ማንነታችሁ ጨለማ ነበረ። አሁን ግን በጌታ ብርሃን ናችሁ። ሃሌሉያ! እኛ ብርሃን ነን፣ በጌታ ብርሃን ነን። እናንተ የዓለም ብርሃን ናችሁ አለ። ስለዚህ
ሲቀጥል ኤፌሶን ከ8 እንደዛ ካለ በኋላ 9 ላይ እንዲህ ይላል የብርሃኑን ፍሬ በበጎነትና በጽድቅ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። ፍሬም ከሌለው ከጨለማ ስራ ጋር አትተባበሩ፣ ይልቁንም ግለጡት እንጂ። ሃሌሉያ። እነርሱ በስውር ስለሚያደርጉት ነገር እንኳን መናገር ነውር ነውና። ስለዚህ ሰው እኔ አንዳንድ ጊዜ አሁን አዶ ነው ሳውት አፍሪካ ነው የምኖረው፣ ሌሎቻችሁ የተለያየ ዓለም ልትኖሩ ትችላላችሁ። እና አንዳንዴ እኔ በጣም ኢሪቴት የሚያደርገኝ በላይፌ የማልወደው ነገር ምንድን ነው? እዚህ ሀገር ላይ እንግዲህ ዋቴ ይባላል። ዋቴ የሚባል ነገር አለ። ዋቴ ማለት ሌባ ማለት ነው፣ አጭበርባሪ ማለት ነው። ስሙን ቀይረው ለማሳመር ፈልገው ዋቴ ይሉታል። እና አንዳንድ ፋንክሽን ላይ አንዳንድ ፕሮግራም ላይ ስትሄዱ ወይ ከሌላ ከዓለማዎች ጋር ያለ ፕሮግራም ላይ ስንሄድ አንዳንድ ሰው በጣም ሪስፔክት ይሰጣቸዋል እና ቦታ እንኳን ተለቆላቸው እንዲቀመጡ ያደርጋሉ። ምንድን ነው ተብሎ? ዋቴ ነው ተብሎ ነው። ግን ዋቴ ማለት ሌባ ማለት ነው። ነው ሌባን ሌባ ነው ማለት የምንችለው እንጂ ሪስፔክት ሰጠን ጥሩ ነገር እንደሰራ እናንትን እንዳደረገ እኛ ልናረግ አንችልም። እኛ ከነሱ ጋር ልንስማማ አንችልም። እነርሱ በስውር የሚያደርጉትን መናገር እንኳን ነውር ነውና መድገም እንኳን ስራውን መድገም የሚያደርገውን ነገር ራሱ እኛ ሪፒት አድርገን መናገር አንችልም፣ ነውር ነው። እና ሁሉ ግን በብርሃን ሲገለጽ ይታያል። የሚታየው ሁሉ ብርሃን ነው። ሃሌሉያ። ስለዚህ እኛ ማንነታችን የኛ አንዱ ማንነታችን ምንድነው? እኛ ብርሃኖች ነን። ብርሃን በእኛ ዘንድ ከቶ ጨለማ የለም። ያ እግዚአብሔር ያደረገው ነው። ጨለማ ያለ የመሰለው ሰው ክርስቲያን ማንነቱን ካላወቀ አዚፍ በጨለማ እንደሚመላለስ ነገሮች እንደጨለሙበት እሱ ያለበት ነገር ጨለማ ውስጥ እንደሆነ ይመስለዋል። ግን ትክክለኛ ማንነታችን እኛ ብርሃኖች ነን፣ ለዓለም ብርሃኖች ነን። ኮንፊውዝድ ለሆነ ግራ ለገባው ህዝብ፣ ግራ ለገባው የት እንደሚሄድ ለማያቅ እኛ የዓለም ብርሃኖች ነን። ማንነታችን ራሱ ብርሃን ነው። ክብር ለጌታ ይሁን። አሜን አሜን። እግዚአብሔር ቃል ደግሞ ሲነግረን እናንተ አለ የምድር ጨው ናችሁ። ሌላው ማንነታችን ደግሞ የምድር ጨው ቴስትለስ ለሆነ ነገር፣ ጣዕም ለሌለው ነገር ቴስት የሚሰጠው እልም ያለ በቃ 3 ሰዓት የፈጀ ዶሮ ወጥ ትንሽዬ ጨው ናት የምታጣፍጠው፣ ቴስት የምትሰጠው። ዶሮ ወጡ 3 ሰዓቱን ሙሉ ሰራ ነው፣ 4 ሰዓቱን ሙሉ ሰራ ነው፣ ታሸም፣ ግን ጨው ከሌለው ግን ቴስት የለውም። ምንም አዚፍ ምንም እንትን እንዳልሆነ ነው። ያቺ ጨው ግን ቴስት ትሰጠዋለች፣ ጣዕም ትሰጠዋለች፣ ሚኒንግ ትሰጠዋለች። ኢንጆይ እንድናደርገው የምናደርገው ነገር በሙሉ የምንበላው ነገር በሙሉ ወደ ጨው ሲመጣ ምን ይሆናል? ቴስት አለው። እኛ እግዚአብሔር ቃል ሲነግረን እናንተ የምድር ጨው ናችሁ አለ። ያ ቴስት ለሌለው ነገር እኛንን ቴስት የምንሰጠው፣ ሚኒንግ ለሌለው ህይወት፣ ትርጉም ለሌለው ህይወት እኛንን ትርጉም የምንሰጠው። ሃሌሉያ። በቃ ምንም ለማይል ሰው ህይወቱ ምንም ግራ ለገባው ሰው ሚኒንግ ትርጉም ለህይወቱ የምንሰጠው እኛ ነን። ምክንያቱም እኛ የምድር ጨዎች ነን። ሳልት እንደ በመድኃኒትነት ብዙ መድኃኒቶች የሚሰሩት ከጨው ነው። በጣም ብዙ መድኃኒት እና መድኃኒት የምድር መድኃኒት ናቸው አለ። ሃሌሉያ። ስለዚህ አንደኛ እኛ የዓለም ብርሃኖች ነን። እኛ የምድር የዚህ ምድር ጨው አድርጎ እግዚአብሔር ያስቀመጠው እኛን ነው። ስለዚህ ብርሃኖች ነን፣ ጨዎች ነን። ሃሌሉያ። ሌላው ደግሞ ማንነታችን እኛ የእግዚአብሔር ልጆች ነን። አሜን። ፕሬዝ ጋድ አሜን። ቀድሞ ልጆች አልነበርንም። ቀድሞ ከእግዚአብሔር ጋር ህብረት አልነበረንም። ግን አሁን ማንነታችን ምንድን ነው? እኛ የእግዚአብሔር ልጆች ነን። ሃሌሉያ። በዮሐንስ 3:1 ላይ ምን ይላል? የእግዚአብሔር ልጆች ተብለን እንጠራ፣ አብ እንዴት ያለውን ፍቅር እንደሰጠን እዩ፣ እንዲሁ ነን። ስለዚህ ምክንያት ዓለም እርሱን ስላላወቀው እኛን አያውቀንም። የኛ አይዴንቲቲ የኛ ማንነት የጨለማ ልጆች አሉ።
የጨለማ ያጋንንት ልጆች አሉ። እኛ ግን የእግዚአብሔር ልጆች ነን። ማንነታችን የእግዚአብሔር ልጆች ነን። አሜን ሃሌሉያ። በቃ ስንጌግ ፍጥረት ራሱ ይላል። እኔ በጣም የምወደው ቃል በመጨረሻ ጊዜ ሊሆን ያለው ነገር ፍጥረት ይላል የእግዚአብሔር ልጆችን መገለጥ ይጠባበቃል። ካለበት ጭንቀት፣ ካለበት መከራ፣ ካለበት ኮንፊውዥን፣ ግራ ከመጋባቱ ያወጡኛል ብሎ የሚጠባበቀው ማንን ነው? የእግዚአብሔርን ልጆች ነው። ሃሌሉያ። እኛን ነው ፍጥረት የሚጠባበቀው፣ እኛን ነው። ምክንያቱም እኛንን የእግዚአብሔር ልጆች፣ በምድር ላይ የእግዚአብሔር ልጆች፣ በስጋና በደም ፈቃድ ያልተወለድን፣ በእግዚአብሔር ፈቃድ የመጣን፣ በእግዚአብሔር እቅድና ፕላን የምንመላለስ እኛ የእግዚአብሔር ልጆች ነን። ስለዚህ እኛ ከሌላው ሰው ጋር አንድ አይነት ሰዎች አይደለንም። we are different። እኛ የእግዚአብሔር ልጆች ነን። በቃ አንዳንድ ሰው ይከብደዋል፣ እኔ እግዚአብሔር አባቴ ነው ማለት ይከብደዋል። ግን እኛ ግን የእግዚአብሔር ልጆች ነን። ያን ደግሞ የእግዚአብሔር ልጆች ነን ኮንፊደንሱን መንፈስ ቅዱስ ደግሞ በውስጣችን ያረጋግጥልናል። we know እኛ የእግዚአብሔር ልጆች እንደሆነ። ሃሌሉያ። የማንነታችን የእግዚአብሔር ልጆች እንደሆነን we know። ሃሌሉያ። ክብር ለጌታ ይሁን። አሜን። ስለዚህ የእግዚአብሔር ልጆችንን ደግሞ የእግዚአብሔር ልጆች ደግሞ ከሆንን ደግሞ ዘር አለን፣ ኦሪጂን አለን፣ የመጣንበት ዘር አለ። ሃሌሉያ። ይህንን ደግሞ የሚያሳየን አንደኛ ጴጥሮስ 2:9 ላይ እንዲህ ይላል፣ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁ አለ፣ የእርሱን በጎነት እንድትናገሩ የተመረጠ ትውልድ። ሃሌሉያ። እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህን፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። ሃሌሉያ። if you don't mind በእንግሊዘኛ ባነብላችሁ ደስ ይለኛል። አንደኛ ጴጥሮስ 2:9 ጀምሮ but ye are a chosen people. sorry ልቀይረው እንትን okay, but ye are a chosen generation, የተመረጠ ትውልድ, a royal priesthood. Hallelujah. A royal priesthood and holy nation. holy nation እንግዲህ እስራኤል ለእኛ ሆሊ ኔሽኖች ነው ብለው ራሳቸውን እንትን ያደረጉት። የእግዚአብሔር ቃል ግን ሲመጣ ሆሊ ኔሽን ብሎ የሚያስቀምጠው በክርስቶስ ኢየሱስ የዳኑትን ነው ሆሊ ኔሽን ብሎ ያለው። ሃሌሉያ። a peculiar people, የተለየ ህዝብ፣ ምርጥ ህዝብ፣ በቃ ምርጥ ብሎ የእግዚአብሔር ቃል ያስቀመጠልን እኛን ነው። that's who we are። እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁ የእርሱን በጎነት እንድትናገሩ የተመረጠ ትውልድ። ትውልዴ ምንድን ነው ስንል የተመረጠ ነው። የኔ ትውልድ የመጣንበት ትውልድ ከየት ነው የመጣ ነው ሲባል የተመረጠ ሚንስ ቤስት የተባለ ትውልድ ነው ያለው። የኛ ትውልዳችን የኛ ዘራችን የመጣንበት ዘር የተመረጠ ነው፣ ምርጥ የተባለ ነው። ከእንደገና ደግሞ ሊለናችን የንጉስ ካህናት ነን። የንጉስ ካህናት እንግዲህ ቅዱስ ህዝብ ሆሊ ኔሽን፣ ለርስቱ የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁም፣ ግን አሁን ግን ከእግዚአብሔር ወገን ናችሁ። እናንተ ምህረትን ያገኛችሁ አልነበራችሁም፣ አሁን ግን ምህረትን አግኝታችኋል። ሃሌሉያ። ይሄ ነው በቃ የኛ ማንነት፣ የኛ ዘር ማናችሁ ስንባል እኔ ምርጥ ዘር ነኝ። ይኸውላችሁ የእግዚአብሔርን ቃል የሚለውን የሚደግም ሰው ሞስት ሃምብል የሆነ ሰው ነው። እኛ ሃምብል የሆነ ሰው የሚመስለን እኔ ትል ነኝ፣ እኔ ጉንዳን ነኝ፣ እኔ ምናምንቴ ነኝ የሚል ሰው አይደለም። ያ አይዴንቲቲ ክራይስ ውስጥ የገባ ሰው ነው። ምክንያቱም ማንነቱን ካላወቀ
በእንደዛ አይነት ነገር ነው ራሱን አይደንቲፋይ የሚያደርገው። የእግዚአብሔር ቃል ግን የሚነግረን ምንድነው? እናንተ ምርጥ ትውልድ ናችሁ አለ። የንጉስ ካህን፣ ቅዱስ ህዝብ፣ ለርስቱ የተለየ ወገን፣ ቅዱስ ሆሊ ኔሽን ያ ነው የኛ ማንነት። ስለዚህ እግዚአብሔር ቃል የሚለንን ማንነታችንን ስንናገር that's who we are። ያ ነው የኛ ነገር፣ የኛ ማንነት ያ ነው። ሃሌሉያ። በጣም ደስ የሚለኝ ነገር በጣም ቶሎ እያልኩኝ ያለሁት ይቅርታ፣ ከሰዓት ጋር ለመሮጥ ብዬ ነው። አሁን ብዙ አልቸኮልኩባችሁ። በኤፌሶን 1:21 ላይ እንዲህ ይላል። በሁለተኛ ቆሮንቶስ 6:14 ላይ ከማያምኑ ጋር በማይመች አካሄድ አትጠመዱ አለ። ከማያምኑ ጋር በማይመች አካሄድ አትጠመዱ። ስለዚህ አሁን ምንድነው በሁለተኛ ቆሮንቶስ 6:14 ላይ 14፣ 15፣ 16 ኮምፔር እያደረገ ነው፣ እየነገረን ነው ማንነታችንን። ከማያምኑ ጋር በማይመች አካሄድ አትጠመዱ። ጻድቅ አለ ከአመፅ ጋር ምን ተካፋይነት አለውና? የሚያምንን ጻድቅ አለው። የሚያምን ጻድቅ ከአመፅ ጋር፣ የማያምን ከአመፅ ጋር ምን ተካፋይነት አለው? ስለዚህ በክርስቶስ ኢየሱስ የጸደቅንን። አሁን አንዳንድ ሰው እኔ አልጸደኩም እኔ ምናምን ነው። በስራችን ከሆነ ጽድቃችን የሰው ጽድቅ የመርገም ጨርቅ ነው ይላል። ጽድቃችን የመጣው ክርስቶስ ኢየሱስ ያደረገውን የተቀበልን ጊዜ ያኔ ነው የጸደቅ ነው። ሰው በስራው አይጸድቅም። ሰው በስራው ሊጸድቅም አይችልም። ሰው በስራ ይጸድቃለሁ ካለ ክርስቶስ የሰራው ስራ ከንቱ ነው ማለት ነው። በስራው አይደለም። እኛ ጽድቃችን የመጣው የክርስቶስ ኢየሱስ ያደረገልንን የተሰዋልንን መስዋዕት የተቀበልን ጊዜ ነው። ያኔ ነው ጽድቃችን ወደ አውቶማቲካሊ ወደ ጽድቅ ህይወት ውስጥ የገባ ነው። ማንነታችን ራሱ ጻድቅ የሆነው ያኔ ነው። ሃሌሉያ። ምን ይላል? ብርሃን ከጨለማ ጋር ምን ህብረት አለው? የሚያምን ሰው ብርሃን ነው፣ የማያምን ሰው ጨለማ ነው። ከእንደገና ደግሞ ክርስቶስ ከቤልኦር ጋር ምን መስማማት አለው? የሚያምን ሰው ክርስቶስ አለው። ሃሌሉያ። ኢሚንስ ከቤልኦር ማለት ጣዖት ማለት ነው። የጣዖት ወይ የእንትን አይነት ነገር ነው ይመስለኛል። ግን የሚያምንን ምን አለው? ክርስቶስ አለው። የማያምን ደግሞ ጣዖት ነው አለ። ጋር ምን መስማማት አለው? ወይስ የሚያምን ከማያምን ጋር ምን ክፍል አለው አለ። የእግዚአብሔር ቤተ መቅደስም ከጣዖት ጋር ምን መጋጠም አለው? ሃሌሉያ። እኛ የክርስቶስ ቤተ መቅደሶች ነን፣ የክርስቶስ ማደሪያዎች ነን። ሃሌሉያ። ታቦት ማለት በውስጡ የእግዚአብሔር ቃል ያለው ማለት ነው። 10 ትእዛዛት በውስጡ ስለተቀመጠ ነው አይደለ? ያንን ሆሊ ያደረገው ታቦት ያደረገው። ስለዚህ የእግዚአብሔር ቃል ደግሞ መጣና እናንተ አለ የእግዚአብሔር ቤተ መቅደሶች ናችሁ። ኢት ሚንስ ሆሊ ናችሁ አለ። ሪዝኑ ምንድነው? ክርስቶስ ኢየሱስ በእኛ ውስጥ ስላደረ ማለት ነው። እኛ ቤተ መቅደስ የሆነው ማደሪያ የሆነው ክርስቶስ በእኛ ውስጥ ስላደረ ነው። ስለዚህ የሚያምንን ሰው ምን ይለዋል? ቤተ መቅደስ ነው አለ። እናንተ የእግዚአብሔር ቤተ መቅደስ። የማያምን ደግሞ ምን አለው? ጣዖት አለው። እኛ የሕያዋን የእግዚአብሔር ቤተ መቅደስ ነንና እንዲሁም እግዚአብሔር ተናገረ እንዲህም ሲል በእርሱ እኖራለሁ፣ በመካከላቸውም እመላለሳለሁ፣ አምላካቸውም እሆናለሁ፣ እነርሱም ሕዝቤ ይሆናሉ። ሃሌሉያ። ስለዚህ ጌታ ከመካከላቸው ውጡና የተለያችሁ ሁኑ፣ ከመካከላቸው ውጡና የተለያችሁ ሁኑ። ሃሌሉያ። ኢት ሚንስ ሪል በሆነ አይደንቲቲያችሁ ተመላለሱ እያለን ነው። በእግዚአብሔር በሰጣችሁ አይደንቲቲ ስንመላለስ አንድ መሆን አንችልም። we are different። በምናደርገው ነገር ሁሉ በምንሰራው ነገር በሙሉ እኛ የተለየን ሰዎች ነን። መንፈሳዊ ነገር ለዓለማዊ ነገር ለዓለማዊ ሰው ሞኝነት ነው። እግዚአብሔር ተናገረን ብለን ነገሮችን ስናደርግ ለማያምን ሰው it doesn't make sense to him። ለነሱ ሴንስለስ ነው። እኛ ግን we are different፣ የተለየንን። ስለዚህ በትክክለኛ ማንነታችን እግዚአብሔር ቃል በሚለን ማንነት ስንመላለስ ሌሎችን ወደኛ ህይወት አትራክት ማድረግ እንችላለን።
ስለዚህ አሜን ምን ይላል? ከመካከላቸው ውጡና የተለያችሁ ሁኑ፣ እርኩስንም አትንኩ፣ እኔም እቀበላችኋለሁ፣ ለእናንተም አባት እሆናለሁ፣ እናንተም ለእኔ ወንድ ልጆች ሴት ልጆች ትሆናላችሁ ይላል ሁሉን የሚገዛ ጌታ። ሃሌሉያ ኦ ሃሌሉያ። እና እኛ የተለየን ሰዎች ነን። የተለየን ያደረገን መንፈስ ቅዱስን ይዘን የምንዞር ሰዎች ነን። መንፈስ ቅዱስ በእኛ ውስጥ ነው ያለው። ለዘመናት ተደብቆ የነበረው ሚስጥር አለ በክርስቶስ ኢየሱስ ለእናንተ የተገለጠው ግን አለ ምንድነው አለ? የክብር ተስፋ ያለው ክርስቶስ በእናንተ ውስጥ መሆኑ ነው አለ። ሃሌሉያ። ለዘመናት it was mystery ነበረ፣ የተደበቀ ነበረ። they didn't know it። አሁን ግን ለእናንተ በክርስቶስ ኢየሱስ የተገለጠው ያ ሚስጥር ምንድነው አለ? በክብር ተስፋ ያለው ክርስቶስ በእናንተ ውስጥ መሆኑ ነው። ሃሌሉያ። ክርስትና እምነት ብቻ ነው አምላኬ በእኔ ውስጥ ነው ብሎ የሚያምን። ሌላው አምላኩን ፍለጋ ይዞራል፣ አምላኩን ፍለጋ ይሄዳል። አምላኩን ለማግኘት የማያደርገው ነገር የለም። አምላኩን ይሰራዋል፣ ይክበዋል፣ ያሳምረዋል። ሌላው ደግሞ በረሃ ለበረሃ ይመላለሳል አምላክን ፍለጋ። ከአንድ ቦታ ወደ አንድ ቦታ ሰው የሚሄደው አምላኩን ፍለጋው ነው የሚሄደው። እኛ ግን አምላካችን በውስጣችን ነው ያለው። የኛ አምላክ በእኛ ውስጥ ነው ያለው። ሃሌሉያ። በእኛ ውስጥ ማደሪያውን ያደረገ ሰዎች ነን። አምላክን ይዘን የምንዞር ነን። አምላክን ፍለጋ የትም አንሄድም። አምላካችንን ፍለጋ አምላካችን ተጠምተን የትም፣ አምላካችን በእኛ ውስጥ ነው ያለው። ለዛ ነው ኮንፊደንስ ዳት ዊ ሃቭ ስንጸልይ እንደሚሰማን፣ ስንጸልይ ኤቭሪቲንጋችንን እንደሚያውቅ ኮንፊደንሱ ያለን ለምንድን ነው? ዊ ኖ ዳት ዊ ኖ መንፈስ ቅዱስ በእኛ ውስጥ አለ፣ በእኛ ውስጥ ይኖራል፣ በዙሪያችን ይኖራል። ሃሌሉያ። አምላካችን በዙፋኑ ላይ ነው። ደግሞ ክብር ለጌታ ይሁን። አሜን። ስለዚህ ደስሞኒ በዚህ ማለዳ በቃ በሬ በሆነ ማንነታችን እንመላለስ። ክርስቶስ በሰጠን ማንነት ሪፒት የምናደርገው የምንደጋግመው የምንናገረው የእግዚአብሔር የሰጠንን ማንነት ነው እንጂ ዓለም የሚለንን አይደለንም። ሰዎች የሚሉንንም አይደለንም። እኛ እኮ ቤተሰብም የተናገረብንንም አይደለንም። ኮሚኒቲ የሚለንንም አይደለንም። አንዳንድ ጊዜ አንዳንድ ሰው ሲሰብክም እኛ ኢትዮጵያውያን ሲል ኖ እኔ ኢትዮጵያዊ አይደለሁም እላለሁ። ምክንያቱም ዳስ ኖት ማይ አይዴንቲቲ። ሪል የሆነው አይዴንቲቲ በክርስቶስ ያገኘሁት አይዴንቲቲ ምርጥ የሆነ ትውልድ ነኝ። ሃሌሉያ። በኢትዮጵያዊ ክንትን ካደረኩኝ ኢትዮጵያዊ እንዲህ ነው፣ ኢትዮጵያዊ እንዲህ ነው የሚሰራው፣ በዛ አይዴንቲቲ እንትን ሊያደርጉን ይፈልጋሉ። በት ኖ ዊ ኒድ ቱ ኖ ሁ ዊ አር። እኛ ከጽዮን ነን። እኛ ከጽዮን ነው የመጣ ነው። እኛ የጽዮን ሰዎች ነን። ሃሌሉያ። ስለዚህ በኢትዮጵያዊ ማንነት ስንታወቅ ኢትዮጵያዊ የሚደርስበትን ቻሌንጅ ይደርስብናል። ኢትዮጵያዊ የሚያገኘው መከራ ያገኘናል። ግን በክርስቶስ ባለን ማንነት ስንገለጥ ከክርስቶስ የሆነ በረከት ያገኘናል። ስለዚህ ማንም ክላሲፋይ ሊያደርገን አያስፈልግም። ዊ ኖ ሁ ዊ አር። ክርስቶስ ያለንን ነን። ሰዎች ያሉንን አይደለንም። መንግስት ያለንን አይደለንም። ሁኔታ ያለንን አይደለንም። ክርስቶስ ያለንን ግን that's who we are። እና በዛ ማንነት በዛ አይደንቲቲ እንመላለስ። ያንንም ነገር ነው ለልጆቻችንም የምንናገረው፣ ልጆቻችን ላይ የምናውጀው who we are። እኔ አንዳንድ ጊዜ ድሮ ልጄ ምን ትለኝ ነበረ በተከታታይ አማይ ብላክ፣ አማይ ብራውን፣ አማይ ኢንዲያን ትለኝ ነበረ በተከታታይ። ማለት እንትን ሆነች ባለው ነገር ኮንፊውዝድ ያደርጋታል እዚህ ሀገር ላይ ማለት ነው። እና በቃ እንትን አደረጋት ማነኝ የሚለውን ነገር አማይ ኢንዲያን፣ አማይ ከለርድ፣ ወሁ አያም በቃ ምንድንን እኛ ብራውንን የሚለውን ነገር በተደጋጋሚ እንትን ስታደርግ ስትጠይቀኝ እና እንትን ስታደርገኝ ለዘላለም ፈውስ ያመጣላት ቃል ለልጄ ላይ ይሄኛው ይሄ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የተጠራችሁ የእርሱን በጎነት እንድትናገሩ የተመረጠ ትውልድ። ይሄ ነው አይዴንቲቲሽ ብዬ ነው ያስተማርኳት። የንጉሥ ካህን ቅዱስ ሕዝብ፣ ለእርሱ የተለየ ወገን ነሽ። ያ ነው ሪል ማንነታቸው።
ካልሆነ አይዴንቲቲ ክራይስ ውስጥ የሚገቡት ለምንድን ነው? ማንነታቸውን በክርስቶስ ያለውን ማንነታቸውን ካላወቁ አይዴንቲቲ ክራይስ ውስጥ ይገባሉ። በክርስቶስ ያላቸውን ማንነት እግዚአብሔር አባታቸው እንደሆነ እነሱ ከዚህ ዓለም እንዳልሆኑ ከላይ እንደመጡ እናንተ ይላል የእግዚአብሔር ቃል ሲናገር እኮ ሲቲዝን ኦፍ ሄቨን ይለናል አደለ? እናንተ የምንድነው ምንድነው በአማርኛ ሲቲዝን ኦፍ ሄቨን የእናንተ እኛ አገራችን እዚህ አይደለም፣ አገራችን በሰማይ ነው። በሰማይ ያለውን ነው የምንናፍቀው። አገራችን በሰማይ ነው። ሲቲዝናችን ራሱ አሁን የኢትዮጵያ ሲቲዝን ነኝ ወይ የሳውት አፍሪካ ሲቲዝን ደግሞ ስንቀይር የሳውት አፍሪካ ሲቲዝን ነኝ ወይ የሌላም ሀገር ሲቲዝን ሲኖረን ሲቲዝን ነን እንላለን። ግን የእግዚአብሔር ቃል ግን የሚነገረን የሄቨን ሲቲዝን እንደሆንን ነው። ሲቲዝናችን ሄቨን እንደሆነ እኛ ከዚህ ዓለም እንዳልሆንን ከሰማይ አገራችን በሰማይ እንደሆነ ነው የሚያሳየን። we are from above ከሰማይ። ለዛ ነው ከላይ ያለውን የምንናፍቀው። ለምንድን ነው የምንጸልየው? ለምንድን ነው የምንቃትተው? ምክንያቱም የምንናፍቀው ናፍቆታችን በሙሉ የዚህ ምድርን ሳይሆን በሰማይ ያለውን ነገር ነው የምናፍቀው። አገራችን በሰማይ ስለሆነ ነው። በሰማይ ያለው ነገር ግድ ይለናል። የሰማዩ ነገር ይናፍቀናል። በሰማይ ያለውን ነገር እንጠማዋለን። ለዛ ነው ሁሉ ነገራችን ኮኔክት የሆነው። አገራችን በሰማይ ስለሆነ ሁሉ ነገራችን የተያዘው ሰማይ ካለው ነገር ነው፣ ከእግዚአብሔር ጋር ከሆነ ነገር ነው የተያዘው። ስለዚህ this morning ኢንካሬጅ አደርጋችኋለሁ በሪል ማንነታችን እግዚአብሔር በሚለን እንድንመላለስ ነው። ያ ነው በውስጤ የሞላው የእግዚአብሔር ቃል በውስጤ እንትን ያደረገው እና ለሚጅስ ለሁለት ለሶስት ደቂቃ እንጸልይ። ሃሌሉያ ማንታ ካሌ ባኮሻዳ ካሴንታሌ ባንዳ ካሴንታሌ ባራሺዳ ላካስቶ ታሌባን ታራባንዳ ካሳንታ ኪላ ባኩራ ሻዳ ካሳንታ ባ ሜንታላ ዲካራባዱ ካሽንዳላ ካሳንዳሬ ባንዶ ኮሳንታ ኬሌ ባንታራ ባንዴ ኬሌ ባኮሻዳ ካሳንዳራ ባንዳ ኤንታላ ማንዶ ኮሳንታ ኬሌ ባንዴ ኬሌ ባሮዳ ካሽንዳላ ባሶንታሌ ባንዳ ካራባንዳ ኤንታላ ባንዴ ኬሌ ማንታሌ ባንዳ ኪሻዳ ኪሳንዳራ ባንዶ ኮሳንታ ኬሌ ማንዳ ካሴንታራ ባንዴ ኬሌ ባኮሻዳ